እግዚአብሔር ነገር አቀባል ጌታን ስለነሱ የምናመሰግንበት ቀን ነው። ብዙ ፕሮግራሞች አሉ። በእነዚህ ፕሮግራሞች ውስጥ የሚከብር የእግዚአብሔር ጌታ ኢየሱስ ብቻ ነው። ብናጨበጭብ፣ እልል ብንል፣ ክብር ብናመጣ፣ ብናሸበሽብ፣ እውቅና ቢሰጥ ለጌታ ብቻ ነው የሚሆነው። ክብር ለጌታ ይሁን። ይሄን ቤተሰብ እግዚአብሔር ይወጣል። በብዙ አላቸው። ሁላችንም እንጸልያለን። ለዚህ ቃል እንጸልያለን። ክብር ለጌታ ይሁን። መጽሐፍ ቅዱስ ላይ ከባድ የሐዘን ጊዜ የነበራቸው ሰዎች ነበሩ። የሐዘን ታሪካቸው ደግሞ ተዘግቶላቸው የዘመሩ ሰዎች አሉ። አንድ ሴት ላንብብላችሁ። አናም ስትጸልይ እንዲህ አለች። የሐዘን ጊዜው አብቅቶ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለምና። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው። እንጸልያለን ሁላችን። ሃሌሉያ። ምዕራፍ 1 ላይ የሐዘን የሚመስል ታሪክ የነበራት ሴት እግዚአብሔር አሰባት። ባለቀሰችበት በዚያው ቦታ ላይ ቀንዴ ከፍ ከፍ አለ ብላ መዘመር ጀመረች። ይህም ቤተሰብ ምስጋና ያቆመ እግዚአብሔር የተባረከ ነው። ሁላችን እግዚአብሔር እያመሰገን እንጸልያለን። የማን ነው? የማን ነው? ወደ ራሱ አስቀምጥ። እንደዚህ ያዝና ጠጋ ብለን ዘላቆምና ላይፍ ነው። እንደዚህ ያደርግ ቀረጽ። እኔም ልግባ አንተም ግባ። ሁሉንም የዝሩን ቀረጽ። ዛም አባባ የነበረኝ በጣም ማን እያየ ነው? አባባ ዳሬ ጎባ ላይፍ ፌስቡክ ላይ ተለቀቀ። ስለዚህ ቁጭ ብዬ ማይታይ ከሆነስ እናመሰግናለን እግዚአብሔር።
ጋር ቆምና መጥረቅ አራላስ ወንዶ በይችላል Come
ምን ሰጠኝ ብዬ የማልለየው አቤት ምሕረቱ እያመረኝ የዘላለም እንደ ቤተሰብ የረዳ ያገዘ ያን ጨለማ አዋጅ ገልብጦ ሃሌሉያ ለዚህ የደስታ ቀን ያበቃ እግዚአብሔር ይጨብጨበለትና ይገባል ሃሌሉያ አራት ያመጣውን የሞት ጨለማ መልሶ ይህን ቤተሰብ ለምስጋና ያቆመ እግዚአብሔር ለእልልታ ያበቃ እግዚአብሔር ለክብር ያቆመ እግዚአብሔር ሃሌሉያ እንደዚህ እንደቆምን የረዳቸውን እግዚአብሔር እያመሰገነ ደግሞ እግዚአብሔር ላዘጋጀልን ማዕድ ይጸልይልናል።
ከመጋቢ ጋር እንሆናለን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ጌታ የተባረከና የተመሰገነ ይሁን። በዚሁ ደግሜ ላልመጣ ስለምችል በዚህ አምልኮ ውስጥ አንድ ቃል ላነብላችሁ ነው። አሜን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚናገር አምላክ ነው። ጌታ ይባረክ። በኋላ ጌታን ቃል እንሰማለን። ግን ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ዳንያስ ጌታ የተባረከ ይሁን። ሃሌሉያ። እግዚአብሔር ደግሞ በዚህ ባናብሴ ግራጁዌሽን ሴሌብሬሽን እግዚአብሔር አንድ ቃል ደግሞ እግዚአብሔር የሰጠኛል። ጌታ ስሙ ይባረክ። የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋል የሚከፍትም የለም። ክብር ለእግዚአብሔር ይሁን። ክብር ለጌታ ለኢየሱስ ይሁን። እርሱም ይከፍታል የሚዘጋ የለም። የለም በሉሲ። እሱ ይዘጋል የሚከፍት የለም። ሃሌሉያ። ከእግዚአብሔር ከአምላካችን በቀር ሌላ አምላክ የለም። በሰማይም ቢሆን በምድርም ቢሆን ከምድርም በታች ቢሆን ከአምላካችን ከእግዚአብሔር በቀር ታላቅና የተፈራ ገናና አምላክ የለም። እሱ ያለው ብቻ በምድር ላይ ይሆናል፣ በሕይወት ላይ ይሆናል፣ በሕይወትሽ ላይ ይሆናል። አንተ ያልከው አይሆንም፣ ሰው ያለው አይሆንም፣ ነገሥታቶችም ያሉት አይሆንም፣ ሰይጣን ዲያብሎስም ያለው አይሆንም። ልዑል እግዚአብሔር ያለው ብቻ በሕይወታችን ላይ በዘመናችን ላይ በዚህም ቤተሰብ በዚህችም ብላቴና ላይ ይሆናል። እግዚአብሔር የከፈተላትን የሚዘጋባት የለም። እግዚአብሔር የከፈተልሽን በሏት እስኪ የሚዘጋብሽ የለም። ሃሌሉያ ሃሌሉያ። ቅዱስ እግዚአብሔር ልዑል እግዚአብሔር የተፈራ እግዚአብሔር እናመሰግናለን። ያንስብሃል ጭብጨባችን፣ እልልታችን፣ ዝማሬያችን ጌታ ሆይ ከአንተ ታላቅነትና ገናናነት ጋር የሚስተካከል ምንም ነገር የለም። ለስም ፍቅር የሚሆነውን ግን በፊት የሰዋነውን በፊት እግዚአብሔር አባቴና አምላኬ የተወደደ እንዲሆን እንጸልያለን። ጌታ አምላክ ሆይ አሁን ደግሞ የምንመገበውን ማዕድ ትባርክልን ዘንድ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ይህ በፊታችን ያለው ማዕድ የተባረከ እንዲሆን እንጸልያለን። ይህንን የምንመገበውም እግዚአብሔር ሆይ ተመግበን ለአንተ ክብር የምንቆም ከመንግስት ውጪ የማይሆን ማንም እንዳይኖር ለምናሃል። እግዚአብሔር አባታችንና አምላካችን ሆይ የምትበሉትና የምትጠጡትም ቢሆን ለእግዚአብሔር ክብር አድርጉት ተብሎ እንደተጻፈ ለአንተ ክብር ለአንተ ምስጋና ይሆን። የሰሩ እጆች ሁሉ የተባረኩ ይሆነው። ይህም ቤተሰብ የተባረከ ይሆን። ቀጣይ ፕሮግራማችንን ሁሉ ለአንተ ለታመኑት እጆች አደራ አሳልፈን ሰጠን። በዚህ የሚያገለግሉትን ሁሉ ባርካቸው። ሁሉም ለስምህ ክብር ይሆን። ጌታችን እናመሰግንሃለን። አሜን። ጭብጨባ ቀለል